አባቱ በኖረበት በከናን ምድር አባት ባደረገበት ጊዜ ተቀማጭነቱን እኔም የ17 ዓመት ልጅ በነበርኩኝ ጊዜ የእንጀራ እናቶች ልጆች ጋር በጎችን ስጠብቅ ነበርኩኝ። አባቴን በሰርጅና የወለደው ስለሆንኩኝ ከሌሎች ልጆች ሁሉ አብልጦ አባቴ ስለምወደኝ በብዙ ብር ያጌጠችቱን ቀሚስ አደረገልኝ። ጭንቀተኛ እጀ ጠባብ አሳምሮ ሰፍቶልኝ ባዩ ጊዜ በመቅናት ጠሉኝ። ከነሱ ይልቅ ስለተወደድኩ ነህ እንኳ በሰላም ቃል ያናግሩኝ ወንድሞቼ ለኔ ያሰቡልኝ ክፉን ያነ ገና አንድ ሌሊት ሕልም አለምኩ። ከዚህ በኋላ ልንገራችሁኝ አድምጡኝ ያየሁትን ካልኩኝ በኋላ እኛ በእርሻ መካከል ስንዴ ነዶና ስር ነበር ሁላችን በአንድነት። የኔ ነዶ ተነሳና ቅጥ ብሎ ቆመ። የእናንተ ነዶች ግን ዙሪያውን ከበው ለኔ ነዶ ሰገዱለት። ያልኳቸው ታዲያ በእኛ ላይ ንጉሥ ሆነህ ልትገዛን ታስባለህን ብለው ያሉኝ የገዛ ወንድሞቼ ስላየሁት ሕልምና ስለተናገርኩት ቃል ከበፊቱ ይበልጠሉኝ እነዚህ ምቀኞቼ። ዮሴፍ ነኛ ዮሴፍ ነኛ ዮሴፍ ነኛ ዮሴፍ ነኛ ዮሴፍ ነኝ ዮሴፍ ነኛ ዮሴፍ ነኛ ዮሴፍ ነኛ ዮሴፍ ነኛ ዮሴፍ ነኝ ትንሹ የፍሬት ዛፍ ነኝ በምንጭ አጠገብ የሚያፈራ የፍሬ ዛፍ ነኝ። ሐረጎቹ በቅጥር ላይ የሚያድጉለት ሰው ነኝ። አለቅነትም የተሰጠልኝ የእስራኤል ልጅ ነው ነኝ። ትንሹ የፍሬ ዛፍ ነኝ በምንጭ አጠገብ የሚያፈራ የፍሬ ዛፍ ነኝ። ሐረጎቹ በቅጥር ላይ የሚያድጉለት ሰው ነኝ። አለቅነትም የተሰጠልኝ የእስራኤል ልጅ ነው ነኝ። ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁኝ። በሌላኛው ሕልሜ እንዳሳየኝ ነገርኳቸው ሊቃውንቱ። እግዚአብሔር ይስገዱልኝ እንዳለኝ በመንፈሱ ተሸላልሜ ብሶብኝ መጠኑንም ለቆብኝ አብሯቸው ባለበት ያወራኝን ያወራውለት ሆኖልኝ ዓለሜ። እኔና እናት ወንድሞችም ምን ሰግድልህ መስልሃልን አለኝ። ስላወራሁት ደጋግሜ የሰሙኝ ቀኑብኝ ደግሞ አሁን ላይ ተቀይሩብኝ እንኳን የሚወደኝ ብገስጸኝም እንዳየሁት ይሆናል ምዳሜ
ጓደኛ ዩሱፍ ነኝ ትንሹ የፍሬ ዛፍ ነኝ በምንጭ አጠገብ የሚያፈራ የፍሬ ዛፍ ነኝ ሐረጎቹ በቅጥር ላይ የሚያድጉለት ሰው ነኝ አለቅነትም የተሰጠልኝ የእስራኤል ልጅ ነው ነኝ ትንሹ የፍሬ ዛፍ ነኝ በምንጭ አጠገብ የሚያፈራ የፍሬ ዛፍ ነኝ ሐረጎቹ በቅጥር ላይ የሚያድጉለት ሰው ነኝ አለቅነትም የተሰጠልኝ የእስራኤል ልጅ ነው ነኝ ገደለውና ከነዚህ ጉድጓድ በአንደኛው ስንጣሎ የተባባሉ ከዚህ በኋላ ክፉ አውሬ በላው ብለን ማመካኘት እንችላለን ብሎ የተማማሉ እንኳ ያሟሟትንም ሁኔታ ለመደበቅ ተግተው በመሻተን ላይ የተስማሙ በዚህ አይነት የሉን መጨረሻ እናያለን በማለት እርስ በርሳቸው የደመደሙ ለእስማኤላውያን ነጋዴዎች ሸጡኝ ሰራሩኝ ባያብር እነሱም ይዘኝ ወረዱ ወደ ግብፅ ወደ ባዕድ አገር የፍየል አውራ አርደው ልብስን በደም ነካክረው ይህን አገኘን እስቲዩ በማለት ልቅሶን ያስለቀሱት ገና በሕይወቱ ነው ያሉ ክብረን ላስለቀሱት መንገራቸው ማይቀር ዕዳ ሆኗል አንጉሱ መልሼ መገኘት ምግብም ለምኑኛል ተንበርክከውም ይሰግዱልኛል ከላይ ሆኗል ትእዛዙ ቀስተኞቼ አስቸጋሪዎቼ ነዳፊዎቼ ተቃዋሚዎቼ አክብሮኛልና እንዲህ በብዙ ቀስት እንደ ጸና ቀረ ከሁላቸውም ይልቅ ዕድለኛ ያማረ በራስ አናት ላይ በረከቱን ስላኖረ በያዕቆብ አምላክ እጅ በርትቱ የእጆቼ ክንድም ስለኖረ ገዢ ነኝ ገዢ ነኝ ገዢ ነኝ ገዢ ነኝ ገዢ ነኝ ገዛለሁኝ በኢትዮጵያ ላይ ገዢ ነኝ በአፍሪካ ላይ ገዢ ነኝ በሰባቱ አህጉራት ላይም ገዢ ነኝ ሁሉን የሚገዛውን ስላመንኩኝ ገዢ ነኝ ገዢ ነኝ ገዢ ነኝ ገዢ ነኝ ገዢ ነኝ ገዛለሁኝ በኢትዮጵያ ላይ ገዢ ነኝ በአፍሪካ ላይ ገዢ ነኝ በሰባቱ አህጉራት ላይም ገዢ ነኝ ሁሉን የሚገዛውን ስላመንኩኝ